ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የሾላ ሚዲያ ቤተሰቦች የሰዓቱን መረጃ ይዘን ቀርበናል። በመጀመሪያ ዋና ዋና ጉዳዮች እናሳውቃችሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የሀገራዊ ምክክር ኮሚሽን በአማራ ክልል ስላደረገው አጀንዳ ማሰባሰብና መረከብን በተመለከተ በቲክ በኢትዮጵያ በኩል ትችት አቅርቧል። በትችቱም ኮሚሽኑ በአማራም ሆነ በሌሎች ክልሎች የሚያደርገው እንቅስቃሴ ውጤት ያመጣል ብለን አናምንም ሲል ገልጾ ነበረ። ለዚሁ ምክክር ኮሚሽኑ ምላሽ ሰጥቷል። እናስደምጣችኋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጪ ሌላ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ለቢቢሲ ተናግሯል። ይህንንም እናስደምጣቸዋል። በአቶ ዮሐንስ ቦያሌውና በአቶ ክርስቲያን ታደለ በፍርድ ቤት ጉዳይ የሚፈልገው ስዩም ተሾመ ተሰውሮብኛል ሲል ፌዴራል ፖሊስ ለሰጠው ምላሽ ግለሰቡ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ተገዶ እንዲቀርብ እንፈልጋለን ሲል ፍርድ ቤቱ ትዕዛዝ ሰጠ። ይህንንም እናስደምጣቸዋል። በሌላ አጭር መረጃ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናቸውን አጠናቆ ተመርቋል። ይህንና ሌሎችን አጫጭር መረጃዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት ነው የምንጠይቃችሁ። አሁን ወደ መረጃው እንለፍ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይንም ኢህአፓ የሀገራዊ ምክክር ኮሚሽን በአማራ ክልል ስላደረገው አጀንዳ ማሰባሰብና መረከብን በተመለከተ በቲክ በኢትዮጵያ በኩል ትችት አቅርቧል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የሀገራዊ ምክክር ኮሚሽን በአማራ ክልል ስላደረገው አጀንዳ ማሰባሰብና መረከብን በተመለከተ በቲክ በኢትዮጵያ በኩል ትችት አቅርቧል። ኢህአፓ ኮሚሽኑ በአማራም ሆነ በሌሎች ክልሎች የሚያደርገው እንቅስቃሴ ውጤት ያመጣል ብለን አናምንም ሲል ነው የገለጸው። ፓርቲው ይህን ያለው ከምን ተነስቶ እንደሆነ ስንጠይቀውም ተሳታፊዎች ልይታ ጀምሮ ገለልተኛ የሆነ ሂደት የለውም ነው የሚያሳትፈው ብለን ስንመለከት ከ90 በመቶ በላይ የሚሆኑት የብልጽግና ፓርቲ ተወካዮች ለፓርቲው ቅርበት ያላቸው ሰዎች ናቸው ብሏል ሲል ቲክቫ ዘግቧል። ለፓርቲው ትችት ምላሽ የተጠየቁ የኮሚሽኑ ኮሚሽነር መላኩ ወልደማርያም ተሳታፊዎችን በተመለከተ 90 በመቶ የብልጽግና አባላት ናቸው ብሎ ኢህአፓ ያቀረበው በምን ማስረጃ ተመስርቶ እንደሆነ የማስረዳት ሸክም አለበት ብሏል። አክለውም ያለምንም ማስረጃ እንደዚህ አይነቱ አስተያየት ማቅረብ ኃላፊነት ይሰማዋል ከሚባል ፓርቲ የሚጠበቅ አይደለም ብለዋል። የወረዳ ተሳታፊዎች ልይታ የተካሄደው በኢትዮጵያ የፖለቲካ ፓርቲዎች ምክር ቤት ሃይማኖት ተቋማት፣ በኢትዮጵያ መምህራን፣ በኢትዮጵያ እድሮች፣ በኢትዮጵያ ሲቪል ማህበረሰብ ተወካዮች የጋራ አስተባባሪነትና አስፈጻሚነት ነው ብለዋል። ከነዚህ ሆነ ከሌሎች አካላት በማስረጃ ተረጋግጦ የቀረበ ቅሬታ የለም። ኢህአፓ አባል የሆነበት የኢትዮጵያ የፖለቲካ ፓርቲዎች ምክር ቤትም በዚህ ረገድ ያቀረበው ቅሬታ የለም ሲሉም ተናግረዋል። የታጣቂዎች አጀንዳ ሳይካተት ሙሉ አጀንዳ ተቀብያለሁ ማለት ይቻላል ወይ? ጥያቄ ኮሚሽነሩ አሁንም አልረፈደም፣ በራችን ክፍት ነው፣ መላክ ይችላሉ፣ ኑና አጀንዳ ውሰዱ የሚሉም ከሆነ ካሉበት ድረስ ለመሄድ ፈቃደኞች ነን የሚል ምላሽ ሰጥቷል። ኮሚሽኑ ሰሞኑን አንድ የፋኖ አደረጃጀት አጀንዳ እንዳስገባ መናገራቸውን ተከትሎ እውነትም ከፋኖ አደረጃጀት መካከል ለኮሚሽኑ አጀንዳ ያስገባ አለ ወይ የሚል ጥያቄ ቀርቦለት ኮሚሽነር መላኩ በምላሻቸው ዋናው ኮሚሽነር ፕሮፌሰር መስፍን በሰጡት ቃለ መጠይቅ ታጣቂው ቡድን ስሙን እንዲገለጽ አለመፍቀዱን ገልጸዋል። ስሙ እንዲገለጽ ካልፈቀደ ደግሞ መብቱን ማክበር ግዴታችን ነው ሲል ለቲክ በኢትዮጵያ ምላሻቸውን ሰጥቷል። በሌላ በተያያዘ መረጃ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጪ ሌላ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ለቢቢሲ ተናገሩ። ፕሮፌሰር መስፍን አርአያ እንዳሉት ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸው ተገልጿል። በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎችን የያዘ አጀንዳ ማስገባቱን ሰብሳቢ ፕሮፌሰር መስፍን አርአያ ተናግረዋል። ፕሮፌሰር መስፍን አክለውም ታጣቂ ቡድኑ ያቀረበው አጀንዳ በህገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄ የያዘ መሆኑን ጠቁመው በታጣቂ ቡድኑ የቀረበውን አጀንዳ አሁን ከመግለጽ ተቆጥቧል ብሏል። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አርአያ በክልሉ ውስጥ የሚንቀሳቀሱ የፋኖ ቡድን አካል አለመሆኑን ተናግረዋል። በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በህግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበረ ተደጋጋሚ ዘግበናል። ፍርድ ቤቱን በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል ማጥሪያ ቢላክላትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ምላሽ መስጠቱን መሰረት ሚዲያ የደረሰው መረጃ ያሳያል።
አቶ ዮሐንስ ቦያለው በበኩላቸው ከጅቡቲ ጎበዜ ሲሳይን ያመጣሁ ብሎ የሚመጻደቀው የፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሰደብ የሚውልን ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ ለችሎቱ አስረድተዋል። አቶ ዮሐንስ አክለው ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከ10 ቅጣት የተጠለበት ቢሆንም እስካሁን ቅጣቱን የሚያስፈጽም የመንግስት አካል ባለመኖሩ ያንኑ የጥፋት ድርጊት ቀጥሎበታል ሲሉ ተናግረዋል። ይህንን ስም በተደጋጋሚ መጥፋቱ የተለመደ ቢሆንም አሁንም ደግሞ የዚችን ችሎት ዳኞች ስም እያጠፋና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትህ እናገኛለን ለማለት እንቸገራለን ሲሉ አክለዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ሲሆኑ ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ዜጋ ስለሆነ ነው። አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገዶ የሚቀርቡት ሁለተኛና ሶስተኛ ዜጎች ብቻ ናቸው ብለዋል። ስዩም አማራ ቢሆን ኑሮ ተገዶ ይቀርብ ነበረ። ምክንያቱም በአሁኑ ወቅት አማራ ሶስተኛ ዜጋ ሆኗልና 200 አማራዎችን ወቅታዊ ጉዳይ ጋር በተገናኘ በሚል ጓዳ ጎድጓዳ ውስጥ ገብቶ በእስር ቤት ያጎረ ያለ ፖሊስ እና አቃቢ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲባል ያሳፍራል ሲሉ ነው ለችሎቱ ያስረዱት ሲል ቢቢሲ ዘግቧል። የሁለቱን አቤቱታ ያዳመጠው ችሎቱ ስዩም የተባለው ግለሰብ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ለሶስተኛ ጊዜ ትዕዛዝ ሰጥቷል ተብሏል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱት መሪዎች ስልጠናቸውን አጠናቀው ተመርቀዋል። በስልጠናው የሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱን ጨምሮ የዞኑ መካከለኛ ከፍተኛ የስራ ኃላፊዎች ወታደራዊ ስልጠና ወስደዋል። ስልጠናው በእውቀት ላይ ተመስርቶ ህዝቡን ለማገልገልና የጸጥታ መዋቅሩን አደራጅቶ ለመደገፍና ለመምራት ዓላማ አድርጎ መሰጠቱን ተገልጿል። በመጨረሻም የኢሳያስ የመጨረሻ ቀን እየቀረበ ያስበለው ጉዳይ አሜሪካ የኤርትራን ጉዳይ አዲስ አበባ በሚገኘው ኤምባሲዋ በኩል ለመከታተል ወስናለች ተብሏል። አሜሪካ በኤርትራ ያለውን ኤምባሲዋን በመዝጋት የኤርትራን ጉዳይ አዲስ አበባ በሚገኘው ኤምባሲዋ በኩል ለመከታተል መወሰኗን ተከትሎ አዲስ ነገር ሊኖር ይችላል የሚል ስጋት ፈጥሯል ተብሏል። የዛሬውን መረጃ እዚህ ጋር ጨረስን። ስለተከታተላችሁ እናመሰግናለን። ሰላም ሁኑ።